ሰሞኑን እንደገና የአዳም ረታ መጽሐፍ እያነበብኩኝ ነው። መረቅ የሚለውን ለምንድን ነው የምታነቢው ብትሉኝ፣ እኔ አዳም ረታ ደራሲ ብቻ ነው ብዬ አላስብም። የታሪክ አዋቂ ነው። የስነ ልቦና ብርሃን አለው ብዬ አስባለሁ። የማህበረሰብንም የግለሰብንም ስነ ልቦና በጣም ማንበብ የሚችል የተለየ ስጦታ ያለው ሰው። ለዛ ነው መጽሐፉን የማነብለት እና ለኔም ጥያቄ የሆነብኝ ነገሮች ይነሳል መረቅ የሚለው መጽሐፍ ላይ አላዛር በሚባለው ካራክተር ነውና እኛ እንደ ሰው ልጅ ከዛ ጎረምሳ ከዛ እርጅና ከዛ ሞት በማንኛውም ሰዓት ይከሰታል። በርግጥ ግን የሰው ልጅ ህፃን ከዛ ያድጋል። መቼ ላይ ነው ጉርምስና የሚጀምረው? መቼ? ያው ሳይንስ የሚለው ነገር አለ፣ ስታንዳርድ ይኖረዋል። ግን እንደ ኢንዲቪጁዋል እንደ አንድ ሰው እስቲ ራሳችሁን ይቱና መቼ ነው እኔ መቼ ቀን መቼ ሰዓት መቼ ደቂቃ ላይ ነው እኔ የጎረመስኩት ብላችሁ አስባችሁ ታውቃላችሁ? አላዛር የሚባለው ካራክተር ላይ በጣም ያንን ታዩታላችሁ። ያንን ጥያቄ ታዩታላችሁ። እና ያንን ጥያቄ እንዲጠይቅ የሚያደርገው ደግሞ ተባረክ የምትባለው ልጅ ናት። ተባረክ የምትባለው ጎረቤቱ አብሮ አደጉ፣ አብረው አፈር ፈጭተው ውሃ ተራጭተው ያደጉ ሁለት ልጆች፣ ሁለት ካራክተሮች አላዛር እና ተባረኪ እና በጣም ያው እህትና ወንድም ያህል ቅርበት ያላቸው ከዕለታት አንድ ቀን ነሐሴ ወር ላይ በተኛበት ትመጣለች ክፍሉ። ያው የጎረቤት ልጅ ናት። ሰተት ብላ ነው የምትገባው ቤቱ እና ለምን ካልጋ አትነሳም? ረጅም ሰዓት እኮ ከእንቅልፍ ተነስተ ስራ ማሰራ ከሆነ ላንተ ጥሩ አይደለም እያለች ጃኬቷን ታወልቃለች። ያው ክረምት ነው፣ የደረበችውን ታወልቃለች። መስኮት አጠገብ ባለው የአልጋው ዳይሬክሽን ተቀምጣ ታወራዋለች። በዛች ቅጽበት በዛች ሰዓት የነበራቸው ግንኙነት ይቀየራል። እሷን መፈለግ ይጀምራል። እህቱ መሆን ታቆማለች። አንድ ጎረምሳ ይሆናል። ለሷ ፍቅር ያለው ፍቅር ዴቨሎፕ ያደረገ ራሱን ስሜቱን መግራት እስኪያቅተው ድረስ ስሜቷም ይቀየራል። በዛች በነሐሴ ቀን ኤኒዌይስ ያን ቀን ስሜቱ ያው በሁለቱም መሀል የነበረው ስበት እኩል ነበርና በዛች ቅጽበት ይፋቀራሉ። ፍቅራቸውን አንዳቸው ለአንዳቸው እድሜያቸው ባሳያቸው ልክ ይገልጻሉ። ይሳሳማሉ፣ ይተቃቀፋሉ እና በጣም አዲስ ነበር ለሁለቱም ስሜቱ። እና ልክ በዛን ወቅት ታሪኩ ምን ይወስደናል መሰላችሁ? የአጼው ስርዓት ተገርስሶ በደርግ ሲተካ ንጉሳውያን ቤተሰቦች የነበራቸው ሀብት ሲወረስ፣ ሲገደሉ፣ ሲታሰሩ እዚህ ላይ አላዛር እና ተባረኪ አዲስ ዓለም ውስጥ ይገባሉ። አዲስ ዓለም የ16 ዓመት የ17 ዓመት ልጆች ናቸው። በየቀን ፍቅራቸው ያድጋል። አንዳቸውን በጣም ይፈልጋሉ፣ ይፋቀራሉ። አብረው መሆን ነው የሚፈልጉት። ይጠራታል፣ ትጠራዋለች። እነሱ ደጃፍ የሚያንኳኳው እሱ ነው። እሱ ደጃፍ የምታንኳኳው እሷ ናት። በመሀላቸው ያለ የኢኮኖሚካል ልዩነት አለ። የኢኮኖሚካል ልዩነት ብቻ አይደለም፣ ላይክ የቴስት ልዩነት አለ። ኢኮኖሚካል ነገር ያመጣው እሱ አባቱ በጣም ውጭ የተማረ፣ ከዛ ባለፈ ደግሞ ሀብታሞች ባላባት ዘሮች ናቸውና ሞር ዩሮፒያናይዝድ
አይነት ነገር አላቸው እና የሚመርጣቸው ዘፈኖች ይሄ የማሪንጌ